አፕሪሺዬሽን ሊሆን ይችላል፣ አድናቆት ሊሆን ይችላል፣ ገንዘብ ሊሆን ይችላል። እናንተ አገልጋዮች በዚህ ውስጥ ስላላችሁ ደስ ይለኛል። የምትሉትን ነገር ያንን ልናደርግ እንደዚህ አገልጋይ አይገባንም። እግዚአብሔር አይገባንም፣ እኛ ባሪያዎች ነን ብለው ለአገልግሎቱ ራሱን ከሰጡ አገልጋዮች ጋር ያደረገው ቃል ኪዳን ዘጸአት መጽሐፍ ምዕራፍ 23 ቁጥር 25 ጀምራችሁ ስታነቡ እንደዚህ ይላል። ምናልባት በስልኬ ላይ ስለማውጣ ትንሽ ታገሱኝ። 3:25 ላይ አገልጋዮችን ሲጠራ ዝም ብሎ በቃ አገልግሉ፣ ምንም አይነት ነገር ከኔ አትጠይቁ የሚል አምላክ አይደለም። ምንም አይነት ነገር ከኔ አትጠይቁ የሚል አምላክ አይደለም። ሃሌሉያ። እንደዚህ ብሎ ይናገራል። አምላክህ እግዚአብሔር ወይም ኤሎሂም አምላክ በረከቱን በምትበላውና በምትጠጣው ላይ ይሆናል፣ በሽታንም ከአንተ ዘንድ ይቅርታ ደግሜ ላንብብ። እግዚአብሔር አምላክ በረከቱን በምትበላውና በምትጠጣው ላይ ይሆናል፣ በሽታንም ካንተ ዘንድ አርቃለሁ። የበፊቱ ትርጉም ደግሞ እንደዚህ ይላል፣ አንተም ታገለግለኛለህ፣ እኔም እህልና ውሃን እባርካለሁ። ይሄ ከእግዚአብሔር ጋር ስለ አገልጋይ ያለ ቃል ኪዳን ነው እና በጣም የሚገርመኝ እዚህ ክፍል ላይ አንተም ታገለግለኛለህ፣ እኔም ምግብ እሰጥሃለሁ አይለንም። አይገርምም? ምክንያቱም አገልግሎ የሚበላው የሚያጣ አገልጋይ ስለሌለ፣ አገልግሎ የሚለብሰው የሚያጣ አገልጋይ ስለሌለ፣ በእውነት አሁን እኮ በጣም የሚያስጨንቀን እኮ የዕለት እንጀራ ሆኗል አይደል? ኢየሱስ ክርስቶስ ያድናል። የዕለት ነገራችን እኮ ሆኗል። ከአንድ ሳህን የማይዘል ነገራችን እጅግ በጣም በቃ ሞሪ። መጽሐፍ ቅዱስ ለዚያ ነው ስለምትበሉትና ስለምትጠጡት አትጨነቁ፣ ይህ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃል። የሰማይ ወፎችን ተመልከቷል፣ አይዘሩም፣ አያጭዱም፣ በጎተራ ውስጥም አይከምሩም ብሎ የሰማዩ አባታችሁ የእናንተ ይመግባቸዋል ይላል። እግዚአብሔር ከሚያገለግሉት ጋር አይገባኝም፣ የማልጠቅም ባሪያ ነኝ፣ ላደርገው የሚገባኝ ይሄ ነው አድርጌዋለሁ ብለው ከሚያገለግሉ አገልግለው ዘወር ከሚሉ አገልጋዮቹ ጋር ሰማይ ያደረገው ታላቅ ቃል ኪዳን ወገኖቼ። እግዚአብሔር ቃል ኪዳን አደረገ ማለት እጅግ በጣም ታላቅ ነው። እግዚአብሔር ከናንተ ጋር ከአገልጋዮች ጋር ስፔሻሊ ያደረገውን ቃል ኪዳን እንደ ቀልድ አይመለከትም። ይሄ በቃ ቃል ኪዳናችን ነው። ታገለግለኛለህ፣ እኔም እህልና ውሃን እባርካለሁ። ይሄ ቃል ኪዳናችን ነው። ጥቅም ባሪያዎች ነን። እግዚአብሔርን አገልግሎ የተጣለ ዘሩም ደግሞ የለመነ የለም። ጻድቅ ሲጣል ዘሩም ሲለምን አይደለም የሚለው መጽሐፍ። ጻድቅ ሲጣል ዘሩም ሲለምን በፍጹም አላየን። ኢየሱስ ክርስቶስ ያድናል። ጻድቅ ሲጣል ዘሩም ሲለምን አላየንም። ስለዚህ እናገለግለዋለን። የትኛውም እግዚአብሔርን ማገልገል ለሰዎች የእግዚአብሔርን መንገድ ማሳየት እንደሚገባን ከቆጠረ ተሳስተናል፣ አይገባንም። እግዚአብሔር ግን ታላቅ ስለሆነ በምህረቱ ባለጠጋ ስለሆነ ሩህሩህ ስለሆነ እንድናገለግለው ፈቀደልን። ምን አድርጎ ቆጥሮኝ አለ ጳውሎስ? ታማኝ አድርጎ። ታማኝ ተደርገን ተቆጥረን። ሃሌሉያ! ኢየሱስ ክርስቶስ ያድናል። ስለዚህ ይህ ቃል ኪዳን የጸና ነው። ታገለግላለህ? አዎ። እሱም ምን ያደርጋል? እህልና ውሃን ይባርካል። ስለዚህ ኦልሬዲ የተሰጠ ነው። እግዚአብሔር የቀጠራቸው አገልጋዮች የቀጠራቸው ሰው ሊገባቸዋል። እግዚአብሔር ያሰማራቸው አገልጋዮች በቂ ምግብ አላቸው። በቂ የሚያስፈልጋቸው በቂ ነገር አላቸው። ለዚያ ነው መጽሐፍ እባርከዋለሁ፣ ያንን እባርከዋለሁ። ኢየሱስ ያድናል። ዳዊት ሲናገር እንደዚህ ያለ ጽዋዬ የተረፈ ነው። በተረፈ ጽዋ ውስጥ ነው የገባነው። ኢየሱስ ያድናል። እኛ እናገለግለዋለን።
የማንጠቅም ባሪያዎች ነን። አገልግለን ዞር እንላለን፣ ጀምረን ዞር አንልም። አገልግሎት ጀምሮ ዞር የሚል መንፈስ አረ የተወጋ ይሁን። በእውነት ከባድ ነው። እንደዚህ አይነት ነገር አንዳንዴ ስለሚገጥመኝ ነው ወገኖቼ፣ እናንተን አላቅም። ጀምሮ ዞር ማለት፣ ፈውስ ጀምሮ ዞር ማለት፣ ጸሎት ጀምሮ ዞር ማለት ጌታ ኢየሱስ ይገስጸው። በእውነት እኛ ጀምረን ዞር የምንልበት ምንም ጉዳይ የለም። እንደዚያ ቀለም ቀቢ በእውነት እንዳትረሱት። ጀምረን ዞር አንልም፣ ጀምረን ዞር አንልም፣ እናገለግለዋለን። እሱም እህልና ውሃችንን ይባርካል። ኢየሱስ ያድናል። አምላካችሁ እግዚአብሔርን ታመልኩታላችሁ። እንግሊዝኛውን ስታዩት ሰርቭ ታደርጉታላችሁ። እርሱም እህልና ውሃን ይባርካል ካለ በኋላ ቀጥሎ ደግሞ የሚናገረው ነገር አለ። የመጀመሪያው ምንድነው? በረከት፣ ባርኮት። የማይገባችሁ ባሪያዎች ስሙኝ። አይገባኝም በቃ ላደርግ የሚገባውን አድርጌያለሁ ያላችሁ ባሪያዎች በዚህ ውስጥ ስሙኝ። ዝም ብላችሁ አይደለም። ዴርዜ ሪዋርድ፣ ሰማይ ሪዋርድ አለው። ለእያንዳንዱ ነገር ሪዋርድ አለ፣ በረከት አለ። ሃሌሉያ! በረከት አለ፣ የማያልቅ በረከት። ታስታውሳላችሁ ብሉይ ኪዳን ላይ ያቺ ባሏ ሲያገለግል ከነቢያት ጉባኤ መካከል የነበረው ወደ ኤልሳ ሄደችና ባሪያህን ታውቀዋለህ እንዴት እንዳገለገለ፣ ይኸው አሁን ልጆቼ ሊሸጡ ነው ካለብኝ ዕዳ የተነሳ ብላ ጮኸች። ከአንድ ማድጋ ውስጥ እስካይጠፋ ድረስ ምንድን ነው የካልኩሌሽን? ይቀዳል። ከማድጋው ዘይት አይቆምም ወገኖቼ፣ ይፈሳል። ሞልቶ ዕዳዋን ከፍላ ልጆቹ ያመጣል። ኢየሱስ ክርስቶስ ያድናል። ምንድን ነው ይሄ ነገር? አይገባንም እኮ የሰማይ ሥራ። አረ ይባርካል። ኢየሱስ ያድናል። ጀምረን የሆነ በውስጥ የምንጨርሰው አገልግሎት የለንም። ጀምረን ቆይ በኋላ የምንለው አገልግሎት የለንም። የተሰጠን መድረክ ላይ ነገ እንደሌለ እናገለግላለን። ኢየሱስ ያድናል። ነገ ደግመን እንደማናገለግል፣ ነገ እድል እንደሌለ ኢየሱስ ክርስቶስ ለዘላለም ጌታ ነው። ሁለተኛው ቃል ኪዳን፣ ፈውስ ቤታችን አለ። ፈውስ ቤታችን አለ። ከመካከልህ ምንን አርቃለሁ ይላል። ሃሌሉያ! በሽታንም ከመካከልህ አርቃለሁ። ኢየሱስ ያድናል። አንተ ታገለግለኛል፣ እኔ እህልና ውሃን እባርካለሁ። የትኛውን የሚበልጠው ወገኖቼ? እኔ ዛሬ እግዚአብሔር መጥቶ በቃ አገልግሎት ጨርሰሻል ረፊና ወደ እኔ እስክትመጪ ቢለኝ ከጌታ ጋር መጋጭ ይመስለኛል። በብዙ አትርፈናል። እግዚአብሔርን በማገልገል በእውነት በብዙ አትርፈናል፣ በብዙ ተጠብቀናል። ኢየሱስ ክርስቶስ ለዘላለም ጌታ። በሽታንም ከመካከል አርቃለሁ። አይገርምም? ሁኔታው እያለ፣ ነገሩ እያለ፣ ረብሻው እያለ፣ ትርምሱ እያለ፣ ፍላጻው እያለ ኢየሱስ ያድናል። በዚህ ሁሉ መሃል በሽታን ከመካከላችን ያርቃል፣ ከቤታችን ያርቃል፣ ከልጆቻችን ያርቃል። የቱንም ያህል አስጊ ነገር ውስጥ ብትሆኑ፣ የቱንም ያህል ህመማቸው የከፋ ቢሆን እግዚአብሔር የሚያገለግሉትን የሚመራቸው ይፈውሳል። ኢየሱስ ያድናል፣ ይፈውሳል፣ ፈውሳል። ሃሌሉያ! ታስታውሳላችሁ ሁለተኛ ነገሥት ላይ የሚገርመው ከመድዬ ጋር ትናንት በዚህ ቃል ጠዋት ላይ ስንጸልይበት ነበረ። ሕዝቅያስ የተባለ የእግዚአብሔር አገልጋይ ታመመና በጠና ታመመና ኢሳይያስን ወደ ሱልኮ ሁለተኛ ነገሥት ምዕራፍ 20 ከቁጥር 1 እስከ 11 ድረስ አለ። ወደሱ ኢሳይያስን ልኮ በቃ መሞት ነው እና ቤትህን አሰናዳ ብሎ መልእክት ላከበትና ይሄ ንጉስ ወደ አልጋው ዞረና አለቀሰ ይላል። በጣም ሕዝቅያስን ታስታውሳላችሁ ከተጨመረለት እድሜ በኋላ ነው ጥፋት ያጠፋው እንጂ ብዙ የእግዚአብሔርን መንገድ ያከናወነ አገልጋይ ነው። ንጉስም አገልግሎትም ያለበት ሰው ነውና ዞሮ ግን እያለቀሰ በፊት ቅንነት ተገኝቶብኝ እንደሆነ እባክህን ብሎ ጸለየላል። እኔ በጣም ይገርመኛል የአንዳንድ አባቶች ጸሎት እንትኑም ይሄ ኮንቴንቱም የጸሎታቸውን ኮንቴንት በጣም ረዘም ይላል። ይሄ ሕዝቅያስ የተባለ ሰው ግን አጭርና ግልጽ ጸሎት ነው የጸለየውም ደግሞ ስለ አገልግሎቱ ብቻ። ኢየሱስ ያድናል። በቃ ያገለገልኩበትን ዘመን አስብ። በቅንነት ፊት ተመላለሽ እንደሆነ በቅንነት አገልግዬ እንደሆነ ያንን ዘመን በቃ አስብ ብሎ ጸለየ ይላል። እና ኢሳይያስ መልእክቱን ተናግሮ ከሚሄድበት ስፍራ የእግዚአብሔር መንፈስ ከእንደገና መጥቶ መለሰው። ተመለስ ሂድ፣ ተመልሶ